ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ጸጋንና እውነትን ተሞልቶ በእኛ አደረ ይላል። አይገርማችሁም? ስንሰብክ እኮ ይሄንን ነው የምንሰብከው። ቃሉን ስበክ ማለት ኢየሱስን ስበክ እኮ ማለት ነው። በመጀመሪያ የነበረውን ዓለማት የተፈጠሩበትን ምንም ያልነበረው ነገር ወደ መኖር የመጣበትን ያንን ክቡሩን ቃል ኢየሱስ የሚለውን ቃል ስበክ ነው። ጸጋና እውነትን በእኛ ተሞልቶ ያደረውን ስበክ ነው። በዚህ ዕውቀት በበዛበት ዘመን፣ ዕውቀት በረከሰበት ዘመን ምንም ተናግረ ሰውን አታስደንቅም። ቃሉን ስትናገር፣ ኢየሱስን ስትናገር ሰው ይለወጣል። ሰው በኔ ቃል አይለወጥም። ሰው በኔ ኦፒኒየን፣ በኔ ሐሳብ፣ መልካም ሐሳብ፣ ጥሩ ሐሳብ አይለወጥም። ሰው የሚለወጠው በመለኮት ቃል ነው። ክብር ለአምላካችን ለእግዚአብሔር። ያም ቃል ኢየሱስ ክርስቶስ ነው። ከዘመናት በፊት የነበረ ከዘመናት በኋላም የሚኖር ዘላለማዊ አምላክ፣ ዘላለማዊ ንጉስ፣ ስለኔና ስለናንተ የዛሬ 2000 ዓመት በመስቀል ላይ የሞተ እርሱ እግዚአብሔር ሆኖ ሳለ ከእግዚአብሔር ጋር መተካከልን እንደመቀማት ነገር ያልቆጠረ፣ ነገር ግን ቃል የሆነው ጸጋና እውነት ተሞልቶ ስጋ ለብሶ ወደዚች ምድር መጥቶ እንደኔና እንደናንተ በነገር ሁሉ የተፈተነ ከኃጢአት በቀር ድካምን የሚያውቅ ሕማምን የሚያውቅ የሕማም ሰው የተባለ ክብር ለስሙ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። የሚያውቀን የሚረዳን ዮሐንስ በመልእክቱ እንደዚህ ብሎ ተናገረ። ኢየሱስን ስንናገር ነው ሰው የሚለወጠው። ቃሉን ስንናገር ነው ሰው የሚለወጠው።